ሰላም እንዴት ናችሁ ውድ ተመልካቾች በያላችሁበት ሰላማችሁ ይብዛ ይሄ ልባዊ ምኞቴ ነው። ገጣሚ መድኃኒት ገዛኸኝ ነኝ። ስራዎቼን ከወደዳችሁልኝ ሰብስክራይብ ላይክ ሼር ማድረጉን እንዳትረሱት። የግጥሜ ርዕስ አባቴ ሲያገባሽ። ሰርግ ተደግሶ ጸጉርሽ ሲሰራ ተንከባካብሽ በስቶ ከቀኝም ከግራ እንሶስላ ሙቀሽ ውበት ተሸልመሽ ለአባቴ ስድሩሽ እናትና አባትሽ በአስራዎቹ እድሜ እንዴት አምረሽ ነበር ፈረስ ላይ ተቀምጠሽ እልልታው ሲጀመር በአፍላ እድሜ ጎጆ ልትቀልሺ የእናት አባትሽን እንጎቻ ልትረሺ የአባቴ ጓደኞች ስሉልሽ ኃይሎጋ ህዝብ ስጎርፍልሽ መልክሽን ፍለጋ ሙሽራዬ ተብለሽ ፊትሽ ተሸፍኖ ማን ታደላነ አንቺን ላይ ለምኖ ውበት ተዘርቶብሽ ስትመጪ ካንቺ ቤት ከፈረስ ስትወርጂ አጅበውሽ በዛዝርት ዛሬ ቁጭ ብዬ ባሰብኩኝ ቁጥር ምን ነው ያኔ ብኖር እንከን የለሽ ውበትሽን አይ ነበር ብዬ ደመደምኩኝ። ትዝ ባለኝ ቁጥር ቃላት ስላጣውኝ አርመሳይ ዞማ አይኖችሽ ዛጎላማ የጥርሶችሽ ንጣት ስስቂ በተርታ የጉንጮችሽ ንጣት ማማር በአባቴ እይታ ቃል አልነበራቸውም ከንፈርሽን ጨምሮ ተክለቁመናሽ ሁሉም ተደማምሮ አንቺን አይገልጹሽም ያኔ ያየሽ እድላም ነው ሁሌም ቃል ጠፍቶት አንደበቱ ብለጎምም እኔ ምለምንሽ ሌላ ምንም አይደል ዛሬ ትዝ ካለሽ የትላንትናው ስዕል ስስቂ የሚያሳይ ስትሽኮረመሚ በጫጉላ ጊዜ በፍቅር ስለሚ አባቴ ያስቆሽ ከት ብለሽ ስስቂ ፊትሽ በነጠላ ስትደበቂ ብዬ ስለምንሽ ከንፈር መጠጥሽና ዘመናትን ቆጥረሽ አልሽኝ ማያዬን ሰብሬ አንቺን ተክቻለሁ መልኬ ከናፈቀሽ ያለው ካንቺ ውስጥ ነው። አመሰግናለሁ።